በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለሁላችሁ ይሁን። እንዴት አላችሁ? የጌታችን ኢየሱስ ጸጋና ሰላም በሁላችን ላይ ጸንቶ ይኑር። እንግዲህ ዛሬ በቅዱስ ቁርባን ክፍል 2 ትምህርት ተመልሰን መጥተናል። ኢየሱስ ከሰማይ የወረደ መና በሚል ርዕስ እንግዲህ ይህ ትምህርት በዋናነት የሚያጠነጥነው ዮሐንስ ወንጌል ምዕራፍ 6 ላይ ይሆናል። ግን ቀጥታ ወደ ዮሐንስ ወንጌል ምዕራፍ 6 ከመሄድ በፊት ታሪኩ የሚመዘዘው ከብሉይ ኪዳን ስለሆነ ብሉይ ኪዳን ላይ ሁላችሁም የምታውቁትን አንድ ታሪክ ላስታውሳችሁና እንለፍ። በብሉይ ኪዳን በተለይ በዚህ በኦሪት ዘጸአት ምዕራፍ 16 ላይ የምናገኘው ታሪክ ነው። ይህ ምንድነው? ህዝበ እስራኤል ከግብፅ ባርነት ነፃ ከወጡ በኋላና የኤርትራን ባህር ከተሻገሩ በኋላ በሲን ምድር ህዝቡ አንጎራጎረ። በሙሴና በአሮን ላይ ምን ብለው? ራበን ብለው ኦኬ፣ ራበን ብለው በረሃብ በምድረ በዳ ህዝቡን ልትጨርሱት ልገርዱት ነው ወይ የሚል ማጉረምረምን ስንሰማ ምንድነው ሲያሰሙ እንመለከታለን። ስለዚህም እግዚአብሔር በአንዳች ታላቅ ተአምር ከሰማይ መናን በማውረድ ህዝቡን ሲመገብ እናያለን። ህዝቡን የመገበው እግዚአብሔር አምላክ ከየት ነው? ከሰማይ ምንን አውርዶ? መናን አውርዶ። ያ መና ደግሞ ይወርድና ሰብስበው ይበሉና ለነገ ደግሞ የተወሰነ ያስተርፋሉ አይደለም። ከሰማይ የወረደውን መና ህዝበ እስራኤል ሰብስበው ይበላሉ። ሲበሉ ለዛች ቀን ብቻ ነው፣ አለቀ። ከዛን ቀን በኋላ ማስተረፍ አይቻልም። ቢያስተርፉ ራሱ ይበላሻል፣ ጥቅም አይኖረውም። ስለዛ ሊትራሊ የምርም የዕለት ምግብ የዕለት እንጀራ ማለት ይህ ከሰማይ የሚወርደው መና ነው። ስለዚህ የዕለት ዕለት እየበሉ ይኖራሉ። አንዴ ብቻ የወረደላቸው አልነበረም። ይልቁንም የወረደላቸው እስከ መቼ ነው ያላችሁኝ እንደሆነ ህዝቡ በምድረ በዳ ላይ አይደለ? በምድረ በዳ ላይ እየተጓዘ ሳለ የሚጓዘው ወደ ተስፋይቱ ምድር ነው። እግዚአብሔር አምላክ ተስፋ ያስደረጋቸው ምድር አለች። ወደዛች ምድር እየተጓዙ ነውና ያ መብል የሚወርደው ያችን የተስፋይቱን ምድር እስኪወርሷት ወይም እስኪገቡባት ድረስ ነበረ። በዚህ በመጽሐፈ ኢያሱ ምዕራፍ 5 ላይ እንዲህ የሚል ቃል አለ። ኢያሱ ምዕራፍ 5 ቁጥር 12 ላይ በነጋውም ከምድሪቱ ፍሬ ከበሉ በኋላ ይላል። ከምድሪቱ ማለት ከተስፋይቱ ምድር ማለት ነው። ከተስፋይቱ ምድር ከምድሪቱ ገቡ። መጽሐፈ ኢያሱ ላይ ነው ያለው። ገብተው ከዛ ፍሬ ከበሉ በኋላ መናው ቀረ ይላል። ምኑ ቀረ? መናው ቀረ። ከዚያም በኋላ ለእስራኤል ልጆች መና አልመጣላቸውም። ነገር ግን በዚያው ዓመት የከነዓንን ምድር ፍሬ በሉ ይላል። ከዛ በኋላ ግን ፍሬው ቀረ። ማነው? መናው ቀረ። መናው ቀረ። መናው እስከ መቼ ግን ነበረ ካልን የተስፋይቱን ምድር እስኪገቡ ድረስ። እግዚአብሔር አምላክ ለህዝቡ ከሰማይ መናን ያወርዳል። ዕለት ዕለት ነው የሚበሉት፣ አይተርፍም። ከዛ በኋላ ደግሞ የመጣው ደግሞ እስከ መቼ ነው ከተባለ ተስፋ ያስደረጋቸው ምድር ነበረች። እስከዛች የተስፋይቱ ምድር እስኪገቡ ድረስ ያ ነገር አላቋረጠም ነበር። አሁን ይህንን ያዝ አድርጉና ወደ ዮሐንስ ወንጌል ምዕራፍ 6 እንሂድ። በዚህ በዮሐንስ ወንጌል ምዕራፍ 6 ላይ አንድ የምናገኘው ታሪክ አለ። ይህ ታሪክ ምንድን ነው? በዮሐንስ ወንጌል ምዕራፍ 6 ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ምግብን መብልን አበርክቶ አሳና ህብስትን ያበረክትና ወደ 5000 የሚሆኑ ወንዶችን ከዛ በላይ ውጭ ደግሞ ሴቶችም ይኖራሉ። ለእነርሱ ሁሉ ይህንን መብል አበርክቶ ሲያበላቸው እናያለን። 5 ዓሣ 2 ህብስትን ይዘው 2 እንጀራን ይዘው አበርክቶ ከ5000 ለሚበልጡ ሰዎች ጌታ ኢየሱስ አበላቸው፣ መገባቸው፣ አጠገባቸው። እንደውም ምግብ ተርፎ ሲነሳ እናያለን። ይህንን ያዩ አይሁዳውያን ይከተሉት ጀመር ጌታችን። ምክንያቱም ይህ ታላቅ የሆነ ተአምር ነውና ይከተሉት ጀመረ። ጌታችን ግን እንደዚህ እንደው ምግብን አይተው መከተላቸውን አይቶ ጌታ ኢየሱስ እንደዚህ ብሎ ሲናገራቸው እናያለን። አሁን ዮሐንስ ወንጌል ምዕራፍ 6 ቁጥር 26 ላይ ጌታ ኢየሱስ መልሶ እንዲህ አለ። ምን አለ? እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ ይላል። ቁጥር 27 ላይ ለሚጠፋ መብል አትስሩ። ታዲያ ለምን ይስሩ? ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና ይላል። ተመልከቱ ጋይስ፣ አሁን እዚህ ላይ በደንብ ጥንቃቄ አድርጋችሁ በጥንቃቄ ስሙ። ለሚጠፋ መብል አትስሩ አለ። ሚኒንግ ዝም ብሎ እንደው በልታችሁት እዛው ደግሞ ለሚጠፋ ነገር ለእንደዚህ አይነት መብል አትስሩ። ይልቁንም ነገር ግን አለ ለዘላለም ሕይወት ለሚኖር እርሱም ደግሞ ማን ለሚሰጣችሁ? የሰው ልጅ እንዳይረሳ፣ የሰው ልጅ ለሚሰጣችሁ መብል ስሩ። ምን አድርጉ? ስሩ። ለማን ስሩ? ለመብል። ለምን አይነት መብል? ለዘላለም ሕይወት ለሚኖር መብል። ያንን መብል ማን የሚሰጣችሁ አለ? የሰው ልጅ። የሰው ልጅ ማን ነው? የኔና የናንተ ጌታ መድኃኒታችን ኢየሱስ ክርስቶስ። እርሱ ለሚሰጣችሁ መብል
ለዘላለም ሕይወት ለሚኖር መብል ለእርሱ ስሩ። ኦኬ፣ ለሚጠፋ መብል አትስሩ። ለዚህ ለዘላለም ሕይወት የሰው ልጅ ለሚሰጣችሁ መብል ስሩ ብለህናል። ኦኬ፣ ምን እንስራ? የአይሁዳውያን ጥያቄ ይህ ነበር። ቀጠል አድርጎ እንዲህ ይላል ቁጥር 28 ላይ እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። የሰው ልጅ የሚሰጠው መብል አለ። ያ መብል ለዘላለም ሕይወት የሚኖር መብል ነው። የሰው ልጅ የሚሰጠውን ያንን መብል ለሱ ለማግኘት ምን እናድርግ? ምንድን ነው የምንሰራው ነው። ጌታ ኢየሱስ መልሶ እንዲህ አለ ቁጥር 29 ላይ ኢየሱስም መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። እርሱ በላከው እንድታምኑ። እግዚአብሔር የላከው ማን ነው? ልጁ ኢየሱስ። በእርሱ እንድታምኑ ነው። ስለዛ በእኔ እመኑ ነው። በእኔ ብታምኑ ይኸው ይሰጣችኋል። ምን? ለዘላለም ሕይወት የሚኖረው ያ መብል። ማን የሚሰጠው? የሰው ልጅ። ለእርሱ ስሩ። የሰው ልጅ ለሚሰጣችሁ መብል ስሩ። እርሱ ማመን ነው። በቃ ልክ በልጁ በክርስቶስ ኢየሱስ ካመናችሁ፣ ወደ ጌታ ከቀረባችሁ እርሱ ያንን ይሰጣችኋል። እዚህ ላይ አይሁዳውያን አንድ ጥያቄ ጠየቁ። በእሱ በላከው በልጁ እመኑ፣ በክርስቶስ በኢየሱስ በእርሱ ለማመን እንግዲህ አሁን ይህ አነጋገሩ ምናምን የሆነ ሜሲያኒክ የሆነ የሆነ ይመጣ ዘንድ ያለው ይጠበቅ የነበረ ነቢይ አለ። እንግዲህ እግዚአብሔር ለሙሴ እንዳንተ ያለ ነቢይ ከወንድሞች መካከል አስነሳላችኋለሁ ብሎ በዘዳግም ምዕራፍ 18 ላይ ተናግሯል። እና ያንን ነቢይ በማሰብ ምን አሉ? እንዲህ ብሎ ሲጠይቁት እናያለን። እንግዲህ እንኪያስ አይተን እንድናምንህ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ አሉት። ተመልከቱ፣ ትልቅ ተአምር፣ ትልቅ ምልክት ነው የሚያዩት የሚፈልጉት ይቅርታ። ለምን? እንደ ሙሴ ያለ ነቢይ ከተባለ በሙሴ ሰዓት የተከሰተ ታላቅ የሆነ ምልክት ተአምር አለ። ይህም ከሰማይ መና ወርዷል፣ ህብስት ወርዷል ወይም መና ወርዷል። ከሰማይ መብልን አውርዶ እግዚአብሔር መግቧቸዋል። ይህ ተአምር በሙሴ ተገኝቷል። እግዚአብሔር ደግሞ እንደ ሙሴ ያለ ነቢይን አስነሳለሁ ነው ያሉ። ስለዚህ እንደዚህ አይነት ምልክት ነው የሚጠብቁት በሰዓቱ የነበሩት እንደነዚህ አይነት አይሁዳውያን። እንዲህ ያለ ምልክትን ይጠብቃሉ። ከሰማይ የወረደ አይነት እንዲህ ያለ ታላቅ የሆነ ምልክት። ስለዛ ምን ብለው ጠየቁ? ከታች ዝቅ ብሎ ቁጥር 31 ላይ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ልክ ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ ብለው ተናገሩት። እና ጌታ ኢየሱስ መለስ ያደርግና እንዲህ ይላቸዋል፣ እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አልነበረም። አይደለም፣ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና። አሁን በዚህ ሰዓት ከሰማይ እንጀራን የሚሰጣችሁ አብ እግዚአብሔር አምላክ ነው። ያ እንጀራም ደግሞ ከየት የሚወርድ ነው አለ? ከሰማይ የሚወርድ ነው። ከሰማይ የሚወርድ ብቻ ደግሞ አይደለም፣ ምን የሚሰጥ ነው? ለዓለም ምንን የሚሰጥ? ሕይወትን የሚሰጥ ነው ብሎ ተናገራቸው። ያኔ ህዝቡ ሁሉ ምን አሉ? ጌታ ሆይ፣ ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። ዘወትር ስጠን፣ ይህንን እንጀራ ስጠን። የሰው ልጅ የሚሰጠው እንጀራ አለ፣ ለዘላለም ሕይወት የሚኖር ነው ብሎ ነግሮናል። ይህንን እንጀራ ስጠን። እርሱ ደግሞ ለእሱ ስሩ ብሏቸው ነበር። ይህ ምንድን ነው? በቃ ማመን ነው ብሎ አለ። መልሶ አሁንም ይህን ጥያቄ ሲጠይቁት እንዲህ ይላቸዋል። እዛው ቁጥር 35 ላይ ኢየሱስም እንዲህ አላቸው። ምን አላቸው? የሕይወት እንጀራ እኔ ነኝ። እሺ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም። ወደ እኔ የሚመጣ በእምነት ከቶ አይራብም። በእኔ የሚያምን ቢኖር ሁልጊዜ ለዘወትር ከቶ አይጠማም። ለምን? ለእርሱ እኔ ይህንን ህብስት፣ ይህንን እንጀራ፣ ይህን የሕይወት መብል፣ የሕይወት ምግብ፣ የማይጠፋውን ይህንን ለዘላለም ሕይወት የማይጠፋውን ምግብ እሰጠዋለሁና፣ ይህንን መብል እሰጠዋለሁና። ለማን? ጌታ ኢየሱስ ይህንን መብል እንዲሰጥህ ከፈለግ እንግዲያውስ ወደ ክርስቶስ መቅረብ አለብህ። እንግዲያውስ በክርስቶስ ልታምን ይገባል። ይህ ለሚያምኑ የሆነ መብል ነው። ይህ ወደ ክርስቶስ ለሚቀርቡ የሚሰጥ ታላቅ የሆነ ከሰማይ የወረደ የሕይወት እንጀራ ነው። ታዲያ ግን ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሎ ይናገራቸውና በዚህ በዮሐንስ ወንጌል ምዕራፍ 6 ቁጥር 41 ላይ አይሁዳውያን ማንጎራጎር ጀመሩ። ምን አሉ? እንግዲህ አይሁድ ከሰማይ የወረደ እንጀራ እኔ ነኝ ስላለ እርስ በእርሳቸው አንጎራጎሩ። ስለ እርሱ አንጎራጎሩ። ስለምን? ከሰማይ የወረደ እንጀራ
የህይወት እንጀራ እኔ ነኝ ብሎ በመናገሩ ምክንያት አንጎራጉረዋልና ጌታ ኢየሱስ በዛው ዝቅ ብላችሁ ቁጥር 50 ላይ ስትመለከቱ እንዲህ ይላል፣ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው ብሎ ደግሞ ይነግራቸዋል። ተመልከቱ፣ የመጀመሪያው የአይሁዳውያን ማንጎራጉር፣ የአይሁዳውያን ክርክር ምን ላይ የሚያተኩር ነው ከተባለ ጌታ ከሰማይ መውረዱን የሚቃወም አይነት ነበረ። ከሰማይ ወርጃለሁ የሚለውን የመቃወም። ጌታ ከሰማይ አልወረደም፣ የስ ወርዷል። እርግጥ ነው ስጋው ከሰማይ ዱብ ያለ አይደለም፣ ግን ቃል ስጋ ሆነ ተብሏል እና ፊት ለፊት ላይ የሚያዩት ያ ጌታ ኢየሱስ በስጋ የተገለጠ የእግዚአብሔር ልጅ የእግዚአብሔር ቃል ነው። ይህ የእግዚአብሔር ቃል ስጋ ሆኖ በስጋ ተገልጦ መጥቷልና ከሰማይ የወረደ ተብሎ ተነገረለት። በእግዚአብሔር ዘንድ የነበረው ከእግዚአብሔር ጋር የነበረው ያ ቃል ነው መጥቶ ስጋ የሆነውና እንዳይረሳ። ስለዚህም ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው ተብሎ ተነገረለት። ታዲያ ጌታ ኢየሱስ ከሰማይ የወረደ የህይወት እንጀራ እኔ ነኝ ሲል አይሁዳውያን አንጎራጎሩ። አባቱንና እናቱን የምናውቀው ይህ እንዴ ከሰማይ ወረድኩኝ ይላል ብለው ሲያንጎራጉሩ እናያለን። ጌታ ኢየሱስ በምን መልኩ መለሰላቸው ለዚህ ማንጎራጎር? ደጋግሞ አስረግጦ በመናገር ምን አለ? አሁንም ቁጥር 50 ላይ ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። አሁንም ቀጠል አድርጎ ቁጥር 51 ላይ እንዲላል ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከየት የወረደ? ከሰማይ የወረደ። ደጋግሞ በመናገር ያስረግጥላቸዋል። ተመልከቱ፣ ከሰማይ መውረዱን በምንድን ያስረግጥላቸው? ደጋግሞ በመናገር በመግለጽ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል፣ እኔም ስለ ዓለም ሕይወት የምሰጠው እንጀራ ምን ነው አለ? ስጋዬ ነው። አሁን አንድ ነገር ጨመረ። ምን ጨመረ? ቅድም ከሰማይ የወረደ የሕይወት እንጀራ እኔ ነኝ ብሎ አይሁዳውያን ሲያንጎራጉሩ አይተናል። አስቀድሞ እንደዛ ብሎ ተናግሮ ማለት ነው። እሱን ደግሞ ሲያስረግጥ ምንም እንኳን አይሁዳውያን ቢያንጎራጉሩም ቢከራከሩም አስረግጦ የተናገረው ደጋግሞ በመናገር ነው ከሰማይ መውረዱ። አሁን ደግሞ ጨመረና እኔም ስለ ዓለም ሕይወት የምሰጠው ህብስት ወይም እንጀራ ምን ነው አለ? ስጋዬ ነው። ይህን የሚናገረው ጌታ ኢየሱስ ነው። እዚህ ላይ በደንብ አድርጋችሁ አስተውሉ አንዴ። እኔም ስለ ዓለም ሕይወት ምን ማድረገው? የምሰጠው። ቁጥር 27 ላይ ምን አይተን ነበረ? የሰው ልጅ ስለሚሰጠው መብል ስሩ ብሏል ነበር። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ለእርሱ ስሩ ነበር ያለው። የሰው ልጅ ነው የሚሰጠው መብሉን ብሏል። ይህ የሰው ልጅ የሚሰጠው መብል ደግሞ ምንድን ነው ተባለ? እኔም ስለ ዓለም ሕይወት የምሰጠው መብል ወይም ህብስት ወይም እንጀራ ስጋዬ ነው። የሚሰጥ አለ፣ እርሱም የሰው ልጅ ነው። የሰው ልጅ የሚሰጠው ደግሞ ያ ነገር አለ፣ እርሱም ስጋው ነው። የሚቀበል ደግሞ አለ፣ እርሱን ለመቀበል ግዴታ እምነት ያስፈልጋልና እርሱ ደግሞ አማኝ ነው። ስለዛ ይህንን የሰው ልጅ የሚሰጠውን መብል ማለትም ስጋውን ለማግኘት ለዚህ ስሩ ተብሏልና ያ ስራ ደግሞ እምነት ነው፣ ማመን ነው፣ ወደ ክርስቶስ መጠጋት መቅረብ ነው። ይሄኔ ነው እንግዲህ አሁን አይሁዳውያን ሁለተኛ ጊዜ መከራከር ወይም ማንጎራጎር የሚጀምሩት። ምንድነው? ለዓለም ሕይወት የምሰጠው መብል ወይም ህብስት ስጋዬ ነው ሲል አይሁዳውያን እንዲህ አሉ። ቁጥር 52 ላይ እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በእርሳቸው ተከራከሩ። ይህ ሰው ስጋውን ልንበላው እንዴት ሊሰጠን ይችላል? እንበላው ዘንድ ስጋውን ሊሰጠን እንዴት ይችላል? እንዴት አይችልም? እንዴት ነው የሚሰጠን ተብሎ ይጠየቃል እንጂ እንዴት ይችላል ብሎ በፍጹም ሊሆን አይችልም ብሎ አትከራከርም። እንዴት ነው የምትሰጠን ጌታ ሆይ ተብሎ ነው የሚጠየቀው ኢየሱስ እንጂ ሊሰጠን አይችልም ብለህ አትከራከርም። አይሁዳውያን ግን እንደዛ አረጉ። እንዴት ነው የምትሰጠን ብለው ከመጠየቅ ይልቅ እንዴት ሊሰጠን ይችላል ማለት ሬቶሪክ የሆነ ኤክስፕሬሽን ነው። አይሰጠንም፣ አይችልም። ስለዚህ ጌታ ኢየሱስ መለሰላቸው ምን ብሎ? እንዳትረሱ የመጀመሪያው ማንጎራጎር ከሰማይ ወረደ የሚለው ላይ ነበረ። ያንን ሲያስረዳቸው ደጋግሞ በመግለጽ ነበር። ሁለተኛው ላይ ደግሞ ስጋውን እንዴት ሊሰጠን ይችላል የሚለው ላይም ሲያስረግጥላቸው ደጋግሞ በመናገር ነው። ጌታ ኢየሱስ እንደዚህ አለ። ምን አለ? ቁጥር 53 ስለዚህም ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። ደጋግሞ አስረግጦ ሲነግራቸው ይህ ሰው እንዴት ስጋውን ሊሰጠን ይችላል ብሎ ሲያንጎራጉሩ
እውነት እውነት እላችኋለሁ የሰው ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም። አሁንም ይደግምና ይላል ቁጥር 54 ላይ ስጋዬን የሚበላ ደሜንም የሚጠጣ እሺ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ። አሁንም ጌታ ኢየሱስ ቁጥር 55 ላይ እዛው ደግሞ ይደግምና ስጋዬ እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነውና። ቁጥር 57 ላይ አሁንም ሕያው አብ እንደላከኝ እኔም ከአብ የተነሳ ሕያው እንደምሆን እንዲሁ የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል። ከእኔ የተነሳ ሕያው ይሆናል። አይተዋል። አስረግጦ ደጋግሞ ምን ሲሰጥ? ማስረገጫውን ሲያቀርብ ሲያስቀምጥ ስጋውን እንዴት ልንበላው ይሰጠናል ብሎ አልነበር የተከራከሩት? ደጋግሞ ተናግሮ በቃ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም። የግድ ስጋዬ ያስፈልጋችኋል፣ ደሜ ያስፈልጋችኋል። ስጋዬ እውነተኛ መብል ነው፣ ደሜ እውነተኛ መጠጥ ነው እያለ ደጋግሞ በመናገር ያስረግጥላቸዋል። ልክ እንደ የትኛው ማስረገጫ? አስቀድሞ እንደነበረው ማንጎራጎሪያቸው 2 ማንጎራጎሪያ እንደሆነ እንዳትረሱ። የመጀመሪያው ምን ነበረ? ከሰማይ እንዴት ይወርዳል። እሱን በምን አስረገጠ? ደጋግሞ በመናገር። አሁን ደግሞ ይህንንም ስለ ስጋውም ሲናገር ደጋግሞ በመናገር ያስረግጡ ያስቀምጥላቸዋል። ስለዚህ በምን መልኩ ያጠቃልሏል? ቁጥር 58 ላይ ከሰማይ መውረዱንም ምግብ ምንድነው ስጋውን እንደሰጠም አስረግጦ አጠቃሉ ያስቀምጧል። ቁጥር 58 ላይ ከሰማይ የወረደ እንጀራ ይህ ነው፣ አባቶቻችሁ መና በልተው እንደሞቱ አይደለም፣ ይህን እንጀራ የሚበላ ግን ለዘላለም ይኖራል። ከሰማይ መውረዱንም እርሱ የሚሰጠውንም እንጀራ መብላትም የግድ እንደሆነ በመናገር ነገሩን ይቋጨዋል። ግልጽ አይደለም? ግልጽ ነው። ጌታ ኢየሱስ ስጋዬን ደሜን ብሎ ከተናገረ ሁሌም ቢሆን ስለምንድነው የሚናገረው? የምርም ስለ ቅዱስ ስጋውና ስለ ክቡር ደሙ ነው። ስለ ቅዱስ ቁርባን ነው። ስለ ቅዱስ ሚስጥር ነው። ፕራክቲካሊ እዚህ ጋር ማን ነው ቲዎሬቲካሊ እንደዚህ በቃል ደረጃ እዚህ ጋር ያስተምርና በቃል እዚህ ጋር አስተማራቸው ያስተምርና በተግባር ደግሞ የምናየው የት ነው? ማቴዎስ ወንጌል ምዕራፍ 26 ላይ ለምሳሌ ቁጥር 26 ላይ ህብስትን አንስቶ ባርኮ ቆርሶ ይኸው ስጋዬ ብሎ ሲሰጣቸው እናያለን። ጽዋንም ያነሳና ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የሐዲስ ኪዳን ደሜ እነሆ ከእርሱ ጠጡ ብሎ ይሰጣቸው እናያለን። በቃል ደረጃ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ብሏቸው ነበረ። ስጋዬን ብሉ ደሜን ጠጡ ብሎ ዮሐንስ ወንጌል ምዕራፍ 6 ላይ እንዳሳዩአችሁ በተደጋጋሚ ጌታ ኢየሱስ አስተምሯቸው ነበረ። በተግባር ደግሞ ህብስትን አነሳ፣ ባረከ፣ ቆረሰ፣ ይኸው ስጋዬ ብሉ አለ። ስጋዬን ብሉ። ከዛ ጽዋን አነሳና ይኸው ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይሄ ነው ከእርሱ ጠጡ ብሎ ሲሰጣቸው እናያለን። ስለዚህ ጌታ ኢየሱስ ስጋዬ ደሜ ያለው ቅዱስ ቁርባንን የሚያመለክት እንጂ ሌላ ምንም አይደለም። ፕሮቴስታንት ወንድም እህቶቻችን ነዋይ ይሄ ስለ ቅዱስ ቁርባን የሚያወራ አይደለም ይላሉ። ኢቨን ማርቲን ሉተር ምንም እንኳን በቅዱስ ቁርባን ላይ ያለው እምነት ክርስቲያናዊ ቢሆንም እንኳን ይህ ክፍል ግን ስለ ቅዱስ ቁርባን አያወራም ብሎ ተናግሮ ክዶ ነበር፣ ወይም ስቶ ነበር። ስቶ ነበር። የምርም ግን ዮሐንስ ወንጌል ምዕራፍ 6 የሚያወራው ስለ ቅዱስ ቁርባን እንደሆነ በዚህ ተረዳን፣ አወቅን። ይህንን ያዝ እናድርግና ስለዛ በነገራችን ላይ በመጽሐፍ ቅዱስ ላይ የጌታ ስጋ እና ደም ሁለቱንም አንድ ላይ ተደርጎ የጌታ ስጋና ደም ከተባለ ሁሌም ስለ ቅዱስ ቁርባን ነው። በቃ መጽሐፍ ቅዱስን በመጽሐፍ ቅዱስ እንፍታ ይሉ የለ ፕሮቴስታንቶች፣ በዚህ ራሱ መረዳት ይችላሉ። ያው አሁን ማቴዎስ ወንጌል ምዕራፍ 26 ላይ እንዳሳያችሁ ስጋዬ ደሜ ብሎ የሰጠው የቅዱስ ቁርባን ስርዓት ላይ ነው። የማርቆስ ወንጌል ምዕራፍ 14 ላይም ይኸው ቃል አለ። የሉቃስ ወንጌል ምዕራፍ 22 ላይ ይኸው ቃል አለ። ጳውሎስ በመጀመሪያ ቆሮንቶስ መልእክቱ ምዕራፍ 10 ከቁጥር 16 ጀምራችሁ ስትመለከቱ የምንባርከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለም? ወይም ደግሞ ከክርስቶስ ደም ጋር ህብረት አይደለምን ይላል። የምንቆርሰው ህብስት ከጌታ ስጋ ጋር ህብረት አይደለምን ይላል። የጌታ ስጋ የጌታ ደም እያለ ሲናገር ስለ ቅዱስ ቁርባን ሲያወራ ነው እነዚህን ቃላት የሚጠቀመው። አንደኛ ቆሮንቶስ እዛው ምዕራፍ 11 ላይም ቀጣይ ምዕራፍ ላይ ማለት ነው ሳይገባው የሚበላ ብሎ የሚናገርበት ክፍል ላይም የጌታ ስጋ የጌታ ደም እያለ ይናገራል። ስለ ቅዱስ ቁርባን ሲያወራ ነው። ስለዚህ የጌታ ስጋና ደም ከተባለ በመጽሐፍ ቅዱስ ላይ ሁሌም ቢሆን ስለ ቅዱስ ቁርባን የተወራ ነው። ኢየሱስ በቃል በአንደበት ደግሞ ስጋዬን ካልበላችሁ ደሜን ካልጠጣችሁ በራሳችሁ ሕይወት የላችሁም ሲልም ስለ ቅዱስ ቁርባን እንደሆነና በዛ በቅዱስ ቁርባን ውስጥ ስጋውና ደሙ እንደሚሰጠን እያመለከተ ነው። ስለዛ ጌታ ኢየሱስ ስጋዬን ካልበላችሁ ደሜን ካልጠጣችሁ ሲል ስጋውና ደሙን እንግዲህ በኋላ ላይ እንዳየነው በተግባር ሲሰጣቸው በህብስትና በወይን በጽዋ መልክ ስለሚሰጣቸው ነው።
ታዲያ ግን እዚህ ጋር አንዳንድ ሰዎች ጥያቄን ያነሳሉ። እዛው ዮሐንስ ወንጌል ምዕራፍ 6 ቁጥር 33 ላይ እንዲህ የሚል ቃል አለ። ጌታ ኢየሱስ እንዲህ ብሎ ተናግሮ ነበር። በጣም በርካቶች በቃ እየሸሹ ይህን ቃል ሲሉ አረ ይህ በጣም የሚያስጨንቅ ነው ብለው ነበር። ይህ የሚያስጨንቅ ንግግር ነው ሲሉ ጌታ ኢየሱስ ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው ሕይወትም ነው ይላል። ሕይወትን የሚሰጠው መንፈስ ነው፣ ስጋ ምንም አይጠቅምም ስለሚል አያችሁ፣ ስጋ የሚለው ኖርማሊ የራሱን ስጋ ይሰጠናል ማለት አይደለም። ስጋማ ያው አይጠቅምም አለ ይላሉ። ስጋ አይጠቅምም ያለው የራሱን ስጋ ነው ማለት ከላይ ጀምሮ የተናገረው ስጋዬ ነው እያለ ያለው። ስለዛ ስጋ አይጠቅምም ያለው እያለ ያለው የራሱን ከሆነ ቅዱስ ዮሐንስ አፈወርቅ ይህን ክፍል ሲያብራራ እንደዚህ ይላል። የራሱን ስጋ አይጠቅምም እያለማ አይደለም። ለምን? ስጋው የዳንበት ነው። ዕብራውያን ምዕራፍ 10 ላይ እንደተናገረው ቅዱስ ጳውሎስ ምዕራፍ 10 ቁጥር 10 ላይ የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል እንዲል የተቀደስንበት የዳንበት ስጋ ነውና ስጋ አይጠቅምም ተብሎ ሊነገር አይችልም። ይህ ከኛ ይራቅ። ታዲያ ምንድን ነው ከተባለ የእኛ ስጋዊ መረዳታችንን እየወቀሰ ነው። ወይም የሰዎቹን ምን እያልኩኝ ነው? ወይም ቅዱስ ዮሐንስ አፈወርቅ እንደሚያስቀምጠው ይህ የተናገርኩት ቃል መንፈስ ነው ሕይወትም ነው ይላልና የምትረዱት በመንፈስ ነው ሊሆን የሚገባው። በመንፈስ በመረዳት በእምነት የምትቀበሉት እንጂ ስጋዊ በሆነ መልኩ እየተረዳችሁ የምትሰናከሉበት ሊሆን አይገባም እንጂ አይ ኖ እናንተ እንዳሰባችሁ ስለ ራሴ ስጋ እያወራሁኝ አይደለም እያለ ቢሆን ኖሮማ ወደኋላ ያፈገፈጉት ወይም ደግሞ የጨነቃቸው እነዛ ደቀ መዛሙርቱ ሐዋርያቱ ሳይሆን ሌሎች ደቀ መዛሙርት ሲከተሉት ከነበሩት ማለት ነው። ኦኬ እንደዛማ ከሆነ በቃ እንከተላለን ይሉታል አይደል? እንደዛ ከሆነ አይ እናንተ እንዳሰባችሁ ስጋዬን አይደለም ካለ የምርም ፕሮቴስታንቶቹ እንደተረዱት መረዳት ምን እንጠብቃለን? ደቀ መዛሙርቱ ይከተሉታል ብለን ግን እስቲ ይህን እንመልከት። ከታች ዝቅ ብሎ እንዲህ ይላል ቁጥር 66 ላይ ከዚህም የተነሳ ከደቀ መዛሙርቱ ብዙዎች ወደኋላ ተመለሱ፣ ወደፊትም ከእርሱ ጋር አልሄዱም። በቃ ተመለሱ። እንደተባለውም ፕሮቴስታንቶቹ እንደሚረዱት ቢሆንማ ኖሮ በቃ እናንተ እንዳሰባችሁ ስጋዬ አይደለም ቢል ኖሮ ይከተሉት ነበር። ግን አይደለም። በመንፈሳዊ መረዳት ተረዱ ሲላቸው በመንፈሳዊ መረዳት ሊረዱ ስላልቻሉ ወደኋላ ሲመለሱ እናያለን። ስለዚህ ጌታ ኢየሱስ ምን አደረገ? እዚህ ጋር በደንብ አድርጋችሁ ስሙ ጋይስ። ልክ ሲሄዱ አይቶ ኑ በቃ እንደው በዚህ በቅዱስ ቁርባን ላይ የምርም ትክክለኛ እምነት ባይኖራችሁም እንኳን የኔ ደቀ መዛሙርት ሆናችሁ መቀጠል ትችላላችሁ አላላቸውም። ይልቁንም እነሱን ጸጥ ብሎ ጭራሽ ወደ ሐዋርያቱ ዞረ። ጌታ ኢየሱስ ዞረና ምን አለ? ቁጥር 67 ላይ ኢየሱስም ለ12ቱ አለ እናንተ ደግሞ ልትሄዱ ትወዳላችሁን አለ። አያስገርምም? እነዛ ወደኋላ የተመለሱትን ደቀ መዛሙርትን መጥራት አይታሰብም። ይልቁንም ጭራሽ ወደ 12ቱ ሐዋርያት ዞሮ እናንተ ደግሞ ልትሄዱ ትወዳላችሁ። ለምን? ቅዱስ ቁርባን ላይ የተሳሳተ ትምህርት ይዘ የጌታ ደቀ መዝሙር ሆነ ወይም የጌታ ተከታይ ሆነ መቀጠል አትችልም። ስለዛ ቅዱስ ቁርባን ላይ ጥርት ያለ ትምህርት ሊኖር ይገባል። አለበለዚያ ግን ኢየሱስን የተከተልክ ወይም እየተከተልክ ያለህ እንደሆነ መስሎ ቢሰማህ እንኳን ልትከተለው ግን አትችልም። ጌታ ኢየሱስ አይፈቅድልህም። በጌታ ፊት ያኔ በምትገለጥበት ጊዜ ጌታ ኢየሱስ አላውቅህም ነው የሚልህ። አላውቅህም ነው የሚልህ። ልክ ሐዋርያቱን እናንተስ ልትሄዱ ትወዳላችሁ እንዳሉ ሂዱ ነው። በነገራችን ላይ ካላመናችሁ አሁን በተናገርኩት ሂዱ። ግን ጴጥሮስ ብልህ ነው። ምን ብሎ ተናገረ ነው? ስምዖን ጴጥሮስም ጌታ ሆይ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ። ጌታ ሆይ አንተ እኮ ያለህ ምንድን ነው ያለህ? የዘላለም ሕይወት ቃል። በቃ ስለዚህ ሳር እናምናለን፣ የምትናገሩ ሁሉ እንቀበላለን። ጌታ ሆይ እኛስ አንተ ክርስቶስ የሕያው እግዚአብሔር ልጅ እንደሆንክ አምነናል አውቀናልም ብሎ መለሰለት። ስለዚህ የምትናገረው ሁሉ እንቀበላለን እናምናለን ብለው በመቀመጣቸው ደግሞ ፕራክቲካሊ እንዳልኳችሁ በተግባር ደረጃ ህብስትን አንስቶ ባርኮ ቆርሶ ይኸው ስጋዬ፣ ጽዋን አንስቶ ይኸው ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ይህ ነው ብሎ ይሰጣቸው ይላል። ስጋዬ ደሜ ብሎ በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬ ደሜ ብሎ አስተማረ። በማቴዎስ ወንጌል ምዕራፍ 26 ላይ ስጋዬ ደሜ ብሎ ሰጠ። እነርሱም አሜን ብለው ተቀበሉ፣ በሉ። የምርም ያምናሉ። የእምነት ይፈልጋል። ይህ የጌታ ስጋና ደም ከሰማይ የወረደው ይህ ታላቅ የሆነው መብል መና እስከ መቼ የምንበለው ነው? በአይሁዳውያን ዘንድ በእስራኤል ዘንድ እንደምታስታውሱት እስከ መቼ ነበረ ከሰማይ የሚወርደውን መና ሲበሉ የነበሩት? የተስፋይቱን ምድር እስኪቀላቀሉ ድረስ፣ ወደ ተስፋይቱ ምድር እስኪገቡ ድረስ። አሁን እኛም ደግሞ ጋይስ ጌታችንና መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን ተስፋ ያስደረገን
መንፈሳዊ የሆነች ሰማያዊት የሆነች ኢየሩሳሌም አለች። ወደዛ እንገባ ዘንድ አለ። ስለዛ አለን፣ ወደዛ እንገባ ዘንድ አለን። ወደዛ እስክንገባ ድረስ በዚህ በምድረ በዳ እስካለን ድረስ በዚህ በስጋ ህይወታችን እስከ ተጓዝን ድረስ የግዴታ በመንፈሳዊ ህይወታችን ወደ ሰማይ እስክንደርስ ድረስ እስክንገባ ድረስ እድገቱ ወደ ሰማይ ወደ ላይ ነውና ወደ ላይ ከፍ እንድንል በመንፈሳዊ ህይወታችን መንፈሳዊ መብል ያስፈልገናል። ሁሌም ከዚህ ከመንፈሳዊ መብል እንበላለን። ይህ መንፈሳዊ መብልም ከሰማይ የወረደው መና ጌታችንና መድኃኒታችን ኢየሱስ ነው። እርሱ ደግ እረኛ ሆኖ ቸር እረኛ ሆኖ ለበጎቹ ራሱን አሳልፎ ሰጠ። ራሱን ይበሉት ዘንድ ለበጎቹ ሲሰጥ እናያለን። ስለዚህም ወደ ሰማይ እስክንደርስ ድረስ ግዴታ ከዚህ ታላቅ መብል ልንካፈል ይገባል። ባንበላ ግን በመንፈስ ተርበን እንወድቅ ዘንድ አለን። በምድረ በዳ ወድቀን እንቀራለን። በምድረ በዳ ወድቀን እንዳንቀር ለዘላለም ከጌታ ጋር እንድንኖር ወደዛች ወደ ተስፋይቱ ምድር ወደ ሰማይ እንወጣ ዘንድ ጋይስ ከዚህ ከመንፈሳዊ መብል ልንርቅ አይገባም። ክብርና ምስጋና ሁሉ አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ይሁን። ይቆየን።